ሰላም እንዴት ናችሁ? ይህንን ቪዲዮ የወሰድነው እኔና ልጆቼ ከባለቤቴ ጋር ከትምህርት ቤታቸው እየተመለስን የፓረንት ቲቸር ኮንፈረንስ ነበረን የዛ ቀንና ያው ህፃናት ቢሆኑም አንዷ ኬጂ ናት፣ አንዷ ደግሞ ሁለተኛ ክፍል ናት እና ጥሩ ናቸው፣ በጣም ጥሩ ነው ያሉት አሉንና እስቲ በቃ ዛሬ እንጋብዛችሁ ብለን ደስ ስላሰኙን እኛም ደግሞ ደስ ይበላቸው ብለን ራት ልንጋብዛቸው እየሄድን ነው። ይሄ ያው ብራዛቪል ከተማ ውስጥ ነው። ከተማውን ላሳያችሁ ብዬ ነው። አሁን እዚህ መዘጋጃ ነው የሚታየው ህንፃ። ልክ እዛ ጋር ደግሞ አሁን የብራዛ ሀውልት አለ። እዛ ጋር ነጭ የሚታየው ሀውልት የብራዛ ነው። እንግዲህ ያ ሰውዬ ነው ከብራዛ የሚባል ሰውዬ ነው ከፈረንሳይ መጥቶ ይሄንን ላንድ አገኘሁኝ ወይም ደግሞ ይሄን መሬት አገኘው ብሎ በሱ ስም የተሰየመው ይሄ ከተማ ብራዛቪል ማለት በፈረንሳይኛ የብራዛ ከተማ ወይም መኖሪያ እንደማለት ነው እና በዛው ጸንቶ ያው እስካሁን ድረስ ብራዛቪል ነው ማለት ነው። ከዛ በተረፈ ያው ከተማው ውስጡን ያለውን ቫይቡን እንድታዩት ቢዚ ነው በብዛት። ይሄ እንግዲህ አርብ ከሰዓት ነው። በጣም ካልም እየሆነ ነው። በብዛት ጠዋት ከ4 ሰዓት እስከ 7 ሰዓት ከቀኑ እስከ 8 ሰዓት በጣም ቢዚ ነው የሚሆነው። ብዙ መኪናዎች አሉ። መንገዶች ጠበብ ያሉ ናቸው። እንግዲህ እንደምታዩት ነው። ይሄ በስተቀኝ በኩል ያለው ትልቅ ሞል ነው። ጃያንት ካሲኖ የሚባል ሾፒንግ ሴንተር አለው። ግሮሰሪ ሾፒንግ አለው። አልፎ እዛ እንመጣለን እቃ ለመገዛዛት። ከዛ ያው እንደምታዩት ራዲሰን ብሉ ፎቅ አለ። አንድ ጥሩ ሬስቶራንት አላቸው ራዲሰን ብሉ ውስጥ። ትንሽ ኤክስፔንሲቭ ነው ቢሆንም እንግዲህ አንዴ አይቼዋለሁ፣ ምንም አይልም ነበር። በተረፈ እንደምታዩት ነው ከተማ በጣም ብዙ የማንጎ ዛፍ አለ። ከተማ ውስጥ ማንጎ ተንጠልጥሎ ምናምን ወድቆ እንደ ቀልድ ነው የምታዩት እና ትልቋ ልጅ ኤልዳና በጣም ነው የምትወደው። ይሄ ትንንሽ ማንጎዎች ያው ሳይደርሱ ትንንሽዬ ፍሬ ሆነው የወደቁ ስታገኝ ያው ትሰበስባለች። በጣም ነው የምትወደው። ከዛፍ ላይ የወደቀ ፍሬ ነገር ወይ አበባ ቦርሳዋን ብትፈትሹ ብዙ ነገር ይገኛል እሷ ቦርሳ ውስጥ። ፊት ለፊት የምናየው ይሄ ክቡ ታወር ደግሞ ናቤምባ ይባላል። ናቤምባ ታወር ዋን ኦፍ ቱሪስት አትራክሽን ነው እዚህ ኮንጎ። የህንፃው አሰራር ለየት ስለሚል ነው። ሌላ ብዙ እንትን የለውም። ግን ሰዎች ቢሮ ነው እዛ ውስጥ ይሰራሉ። አሁን እዛ ድረስ አንደርስም። ውስጥ የምንሄድበት ቦታ እየደረስን ነው። ፖል የሚባል ሬስቶራንት አለ። ፖል በጣም ጥሩ ነው። ምግባቸው ቆንጆ ነው። ልጆች በጣም ይወዱታል፣ እኛም እንወደዋለን። በደንብ ነው የሚያስተናግዱት። ቤከሪ ነው፣ ዳቦ ይጋግራሉ፣ ኬክ፣ ሁሉም ነገር። በዛውም ደግሞ ስታንዳርዱን የጠበቀ ሬስቶራንት ነው። የመጀመሪያ ምርጫቸው እዛ ነው። አስመረጥናቸው። እኛም የት ነው ዛሬ መሄድ የምትፈልጉት አልናቸው። ፖል ነው የምንፈልገው አሉ። እሺ ያው በእነሱ ሰበብ እኛም ደህና ነገር እናገኛለን ማለት ነው አልፎ አልፎ። ይሄ እንግዲህ እንደምታዩት ብዙ ኮንስትራክሽን አለ ከተማ ውስጥ። የትኛውም ታዳጊ ከተማ ውስጥ እንደ አዲስ አበባ ኮንስትራክሽን ይበዛዋል። ዞሮ ግን መንገዶች ትንሽ ይጠባሉ። በዛ ላይ ደግሞ ድራይቪንግ በጣም ክሬዚ ነው። ላይክ እኔ አዲስ አበባ ነድቻለሁ፣ አሜሪካም ነድቻለሁ። ብራዛቪል ውስጥ ግን ለመንዳት እጅግ በጣም ነው የምቸገረው። ላይክ ያስፈራኛል። ከሰኞ እስከ አርብ ባልነዳ ምርጫዬ ነው። ያው የግዴን ሲሆን እነዳለሁ ግዴታ። ግን ቅዳሜና እሁድ በጣም ጭር ይላል በሚገርም መልኩ ጭር ይላል መንገዱና ቅዳሜና እሁድ አሞኬ ቱ ድራይቭ። ከዛ ውጪ ግን ጠዋት ላይ እንዳልኳችሁ የትራፊክ የሚበዛበት ቀን ላይ ባልነዳ ምርጫዬ ነው።
ያው ዴስቲኔሽናችን ደርሰናል። ፖል በስተግራ የምታዩት ስታር ፉድ ደግሞ አንዱና ትልቁ የሱፐር ማርኬት ነው። በጣም እኔ ሾፕ ማድረግ የምወደው እዛ ነው።